ጆን ታይሪ ብዙም አይናገርም። እኛ ስናገኘው ከወታደራዊ ግዴታው እረፍት ወስዶ ሰላም ለማግኘት እየሞከረ ነበር። ያኔ ነው ዕጣ ፈንታ የራሱን ድርሻ የተጫወተው። ሳቫና የተባለች የኮሌጅ ተማሪ በስፕሪንግ ብሬክ ወቅት የኪስ ቦርሳዋን በአጋጣሚ ወደ ውሃ ውስጥ ይወድቃል። ጆንም ሳያቅማማ ቦርሳዋን ለማግኘት ወደ ውሃ ውስጥ ይዘላል። የኪስ ቦርሳዋንም ሲመልስላት አይናቸው ይገናኛልና አንድ አስደናቂ ነገር ይፈጠራል። እሳት ማቀጣጠል ወደሚደረግበት ድግስም ትጋብዘዋለች። እዚያም ጎረቤቷን ቲም የተባለውን ደግ ሰውና የቲም ልጅ የሆነውን ኦቲዝም ያለበትን አለንን ያገኛል። በአጭር ጊዜ ሞቅ ባለ ገጠመኛቸው በወታደሩ በነጠላው አባትና በታዛቢው ልጅ መካከል ጸጥ ያለ ትስስርም ይፈጠራል። ብዙ ጊዜም አብረው አሳለፉ። ከሳቫና ጋርም በደንብ ተዋወቁ። ምሽቱ እየተገባደም ሲሄድ ጆን ወደ ቤቱ መሄድ ጀመረ። በድንገት አንድ መኪናም ይቆማልና በመኪና ውስጥ ቲም ካለን ጋር ነበር። አለንም በራሱ ዓለም ውስጥ ሆኖ ዝም ብሏል። ቲምም በፈገግታ ሊፍት ትፈልጋለህ ብሎ ጠየቀው። ጆንም በቀላሉ ራሱን ነቀነቀና ገባ። በመኪናው ውስጥም ቲም ሚስቱ በእረፍት ላይ እንዳለች ይዋሻል። ጆንም ያስተውላል፣ ግን ችላ ማለትን ይመርጣል። በመኪናው ጉዞ ወቅት ቲም ጆንን ሳቫናን እንዳይጎዳባት ወይም አጥንቱን እንደሚሰብርበት በቀልድ አስመስሎ ያስጠነቅቀዋል። ከዛም ይስቃሉ። ውጥረቱም በምሽቱ አየር ውስጥ እየቀለለ ይሄዳል። ሳቫና በስፕሪንግ ብሬክ ወቅት ዝም ብላ በድግስ ላይ አልነበረችም። በሃብታት ፎር ዩማኒቲ አማካኝነት በአውሎ ንፋስ የወደሙ ቤቶችን እየገነባችም ነበር። ለ2 ሳምንታት በሚቆየው ጊዜ ውስጥ የሚያምር ነገርም ተፈጠረ። ጆንና ሳቫና በፍቅር ወደቁ። ሳቫና የጆንን አባት ቢል የተባለውን ሰው እንኳን ማግኘት ጀመረች። እሱም በሳንቲም ስብስብ በተለይም ብርቅዬ ሙሌዎች ላይ የተጠመደ ሰው ነው። ለጆን በሚገርም ሁኔታ ሳቫና የአባቱን ፍላጎት ትኩረት ሰጥታም ትመለከታለችና በጸጥተኛው ሰው ውስጥ ሌሎች ያላዩትን ነገርም ታያለች። ግን የፍቅር ገነት የራሱ የማብቂያ ጊዜ አለው። ሳቫና ወደ ኮሌጅ መመለስ አለባትና ጆን ደግሞ በጀርመን የሚቆይበትን የውትድርና ጊዜ ማጠናቀቅ አለበት። ሌላ 12 ወራት ብቻ ነው የሚቀረኝም ይላታል። ከዛም ከሰራዊቱ ለዘላለም እንደሚወጣ ይነግራታል። በአንደኛው ንግግራቸው ወቅት ሳቫና የጆን አባት እንዳለን ሁሉ ከፍተኛ ተግባር ያለው ኦቲዝም ሊኖረው እንደሚችል በቀስታ ትጠቁማለች። ይህ አስተያየትም ጆንን ያበሳጨዋል። ተቆጥቶም ይሄዳልና ከሳቫና ጓደኛ ራንዲም ጋር ይጣላል። በአጋጣሚም ቲምን ይመታል። ጆን ቲምን ይቅርታ ጠይቆ ለሳቫና ልብ የሚነካ ማስታወሻም ይተዋል። ከመሄዱ በፊት ለመጨረሻ አንድ ቀን አብሯት ጊዜ ያሳልፋሉ። የወደፊታቸውን የሚገልጽ ቃል ኪዳንም ይገባሉ። ግንኙነታቸውን በደብዳቤ ለመቀጠልና እርስ በእርሳቸው ሁሉንም ነገር ለመንገርም ቃል ይገባሉ። በእጅ የተጻፈ ቀርፋፋና ምኞት የተሞላበት ፍቅራቸውም ወደ ቃላት ይፈስሳል። ጆንም ከአቧራማ ድንኳኖችና ትርምስ ካለባቸው የጦር ቀጠናዎች ሆኖም ይጽፋል። ሳቫናም ከካምፓስ ሜዳዎች እና ጸጥተኛ ካፌዎች ውስጥ ሆና ትጽፋለች። ለወራትም ግንኙነታቸው በወረቀትና በቀለም እየጠነከረ ይሄዳል። ግን ከዚያ ሁሉም ነገር ለዘላለም ይለወጣል። መስከረም 11 ሁሉንም ነገር አፈረሰ። ጥቃቶቹ ጆንንና የሰራዊት ጓደኞቹን ከነመሰረቱ አናወጡ። በፍቅርና በግዴታ መካከል ምርጫ ገጥሞት ጆን ሁለቱንም የሚያስጨንቅ ውሳኔም ወሰነ። እሱም እንደገና መመዝገብ ነበር። ጆንም ለአጭር ጊዜ ቅዳሜና እሁድን ለእረፍት ወደ ቤቱ ሲመለስ ሳቫና መጀመሪያ በአውሮፕላን ማረፊያ ታይዋለች። ወደ እቅፉም ትሮጣለች። እቅፏ በእፎይታ በፍቅርና ባልተነገረ ጭንቀት የተሞላም ነበር። ሁሉም ነገር አሁን የተለየ ይመስላል። እሱም የተጣደፈና እርግጠኛ ያልሆነ ነበር። ግን የያዙትን ለማቆየት በከፍተኛ ሁኔታ ይሞክራሉ። ሳቫናም ወላጆቿን እንዲያገኛቸው ትወስደዋለችና እየጨመረ የመጣውን እርግጠኛ አለመሆን ችላ ብላም አሁንም በወደፊታቸው ታምናለች። በኋላ ጆን ከቲም ጋር ስለ ልጁ አለን ኦቲዝም ይነጋገራል። ጆንም ስለ ቲም ሚስት ሲጠይቅ የቲም ፊት ይጨልማል። እንደገናም ይዋሻል። በእረፍት ላይ እንዳለችም ይነግረዋል። ግን ጆን እውነቱን ይገነዘባል። እሱም የቲም ሚስትም እንደተወቹ ይረዳል። ጆን ልጁን ብቻውን በማሳደግ ያለውን የቲምን ጸጥ ያለ ጥንካሬም ያደንቃል። በዚያን ጊዜ አንድ አዛውንት ወታደር ጆንን ለአገልግሎቱ ያመሰግነዋል። ግን ሳቫና አስደንጋጩን ዜና ስትሰማ ነገሩ ከባድ ይሆናል። እሱም ጆን ለተጨማሪ 2 ዓመታት እንደገና መመዝገቡንም ትረዳለች። ልቧም ይሰበራልና ስቃይዋን መደበቅም ስላልቻለች እንባዋ እየፈሰሰ ዝም ብላ ትሄዳለች። ጆንም ተከትሏት ተስፋ እየቆረጠ እንደሆነና ምን እንደማደርግ ብቻ ንገሪኝ ብሎ ይለምናል። በግዴታና በፍቅር መካከል እየታገለ እንደሆነና አንቺ ከምንም በላይ አስፈላጊ ነሽ፣ ምን እንደማደርግ ብቻ ንገሪኝ ሳቫና፣ አደርገዋለሁ አላት። እሷም በቀላሉ ተከተለኝ ብላ መለሰችለትና ወደ በረት ወሰደችው። እዚያም አብረው ጥሩ ጊዜ አሳለፉ። የመጨረሻ ምሽታቸውንም ካሳለፉ በኋላ በማግስቱ ጠዋት ወደ አውሮፕላን ማረፊያ አጀበችው። አባቱም እዚያ ጠበቀው። አባቱን አሁን በተሻለ ሁኔታ የተረዳው ጆን ይሰናበታልና መጻጻፋቸውን ለመቀጠል ቃል ይገባሉ።
የተለያዩበት ጊዜ ወደ ዓመታት ይቀየራል። በደብዳቤዎች ሳቫና ኦቲዝም ካለባቸው ልጆች ጋር ለመስራት ያላትን ሕልምም ትነግረዋለች። ከፈረስ በረት ጋር እርሻ ለመገንባትም እንዳቀደችና እዚያም ከቤት ውጭና ከእንስሳት ጋር መደሰት እንደሚችሉም ነገረችው። ለ2 ዓመታት ፍቅራቸው በጽሑፍ ቃላትም ቀጠለ። ግን ፍቅር ደብዳቤዎችን ብቻ አይፈልግም፣ መኖርን፣ ንክኪንና ድምፅን ይፈልጋል። እና ቀስ በቀስ የሳቫና ዝምታ እየጨመረ ሄደ። ጆንም እያንዳንዱን ደብዳቤ በጭንቀት መጠበቅም ይጀምራል። ከዚያ ሁሉንም ነገር የሚቀይረው ደብዳቤ ይመጣል። ጣፋጭ ደብዳቤም ሆነ የፍቅር ደብዳቤም አይደለም፣ ነፍስን የሚያደቁ 2 ቃላት ብቻ ነበሩ። ውድ ጆን፣ ለሌላ ሰው ታጭታለች የሚል ነበር። እጆቹም ተንቀጠቀጡ። ይህ ዝም ብሎ መሰናበትም አልነበረም፣ በቀለም የለበሰ ክህደት እንጂ። በንዴት ጆን የሳቫናን ደብዳቤዎችን በሙሉ አቃጠለ። ባልደረቦቹም ሊያጽናኑት ሲሞክሩ ስለ ጉዳዩ ማውራት አይፈልግም። ዓመታትም አለፉ። ጥይቶች፣ አሸዋና የሚያደቅቅ ብቸኝነት ነበር። ጆን ለሕመምና ለሰዎች ደንታ ቢስም ይሆናልና ግዴታው ብቻ ይቀራል። ከዛም በ2003 በአፍጋኒስታን ከተመታ በኋላ ጆን ወደ ቤቱ እንዲመለስ ይነገረዋል። ግን እንደገና ይመዘገባል። ከ4 ተጨማሪ ዓመታትና ስፍር ቁጥር የሌላቸው ተልእኮዎች በኋላ ለቀጣይ ምደባ ትዕዛዝ እየጠበቀ ሳለ ጆን አስደንጋጭ ዜና ይደርሰዋል። አባቱ በስትሮክ መመቱ። ጆንም ሆስፒታል ሲደርስ አባቱ በሕይወት እንዳለ ግን በጠና ሁኔታ ላይ እንዳለ ይገነዘባል። ጆንም ለአባቱ ደብዳቤ ይጽፋል። በአልጋው አጠገብ ጮክ ብሎም ያነብለታል። ከተመታ በኋላ መጀመሪያ የመጣለት ነገር ሳንቲሞች እንደሆኑና ንቃተ ሕሊናውን ከመሳቱ በፊት የመጨረሻው ነገር አባቱ እንደሆነም ይነግረዋል። ከጥቂት ጊዜ በኋላም አባቱ ይሞታል። ጆንም ሳቫናን በእርሻዋ ይጎበኛታልና እሷም የዋ በሆነ መንገድ ስለ አባቱ ትጠይቃለች። መሞቱንና ጆን ወደ ቤቱ የመጣው ለዚህ እንደሆነም ስትሰማ ግን ትደነግጣለች። ወደ ቤትም ሲገባ ጆን ሌላ የሚያስደነግጥ ነገር ያገኛል። ሳቫና ቲምን አግብታ አብራው እንደምትኖርም ያያል። ቲም በካንሰር እየተሰቃየ ስለሆነ ለኦቲዝም ልጆች የመጋለቢያ ካምፕ የመክፈት ሕልሟንም ትታዋለች። ሳቫና ጆንን እንዲያየው ትወስደዋለች። ቲምም ትንሽ ተገርሞ ያየዋል። ከዚያም ቲም ይናገራል። ታውቃለህ፣ እሷ አንተን መውደዷን አላቆመችም ይለዋል። ጆንም ቀና ብሎ ያየዋል። ቲምም ቀስ ብሎና ሕመም በተሞላበት ሁኔታ ይስቃል። አትናገረው ይሆናል ግን አየዋለሁ፣ አንተን የምታይበት መንገድ አሁንም አልተቀየረምም ይለዋል። በዚያ ምሽት ሳቫና ጆንን ለእራት እንዲቆይም ትጠይቀዋለች። በጠረጴዛው ላይ ከረዥም ዝምታ በኋላ ጆን በመጨረሻም ይናገራል። ሁሉም ነገር የተለመደ እንደሆነና ሁሉም ነገር ደህና እንደሆነ በማስመሰል እራት እየበሉ እንደሆነ ለምን እንደሚያደርጉትም ይጠይቃታል። ስልክ እንኳን ለምን እንዳልደወለች፣ ከውድ ጆን ደብዳቤ ውጭ ቢያንስ ማብራሪያ ለምን እንዳልሰጠችውም ይወቅሳታል። ተናዶም እሱም በጣም እንዳቃለለችውና ስልክ ለማንሳት እንኳን ለምን እንዳልቻለችም ይጠይቃታል። የሳቫና ምላሽም ልብ የሚሰብር ነበር። ስልክ መደወል አልቻለችም፣ ምክንያቱም ድምፁን መስማት ብቻ ሐሳቧን እንድትቀይር ያደርጋት እንደነበር ትነግረዋለች። እሱ በጦርነት ላይ እያለ መራቅ ለእሷም ቀላል እንዳልነበርና እያንዳንዱ ቀን እንደ ማራቶን ይሰማት እንደነበርም ትነግረዋለች። ቲም ታሞ እርዳታዋን ይፈልግ ነበርና ልጇን ደግሞ ከእሷ ጋር ብቻ ነበር መሆን የሚፈልገው። ብቻዋን ነበረችና ምን እንደማደርግ እንኳን አላውቅም ነበር ትለዋለች። ጆንን ትወደው ነበር፣ አሁንም ትወደዋለች፣ ግን የሕይወት መሥዋዕትነትን ጠይቃለችና እሷም ሁሉንም ነገር ሰጠች። ጆንም የእሱን ድርሻ ይገነዘባልና ያቅፋታል። ምርጫ አልነበረኝምም ትላለች። የተለዋወጧቸውን ደብዳቤዎችንም በሙሉ ያያሉ። የድሮ ትዝታዎችንም ያስታውሳሉ። ከብዙ ዓመታት በፊት ካቆሙበት ለመቀጠልም ይሞክራሉ፣ ግን በስሜታቸው አይቀጥሉም። ከዛም ጆን ወደ በሩ ሲሄድ ሳቫና በቅርቡ እንገናኛለን ትለዋለች። ሁልጊዜ እንደሚያደርጉት ተመሳሳይ መልስ እንዲሰጣትም ትጠይቀዋለች፣ ግን ዝምታ ብቻ ነበር መልሱ። እሱም ደህና ሁኚ ሳቫና ብሏት ሄደ። ጆንም የአባቱን ዕቃዎች እየተመለከተ እያለ የማይታሰብ ነገር ያደርጋል። እሱም ስብስቡን የጀመረውን ልዩ የሙሌ ሳንቲም ብቻ አስቀርቶ ዋናውን የሳንቲም ስብስብ ይሸጣል። ከዛም ሳቫና የቲምን ልዩ መድኃኒት እንድታገኝና ወደ ቤተሰቦቿ ለመመለስ እንድትችል ገንዘቡን ማንነቱ ሳያሳውቅ ይለግሳል። ወደ ሰራዊቱ ሲመለስ ጆን የሙሌ ሳንቲምን እንደ ዕድል ይዞ ይቆያል። ከሳቫናም የመጨረሻ ደብዳቤ ይቀበላል። ማንነቱ ካልታወቀ ሰው መዋጮ እንዳገኙም ትነግረዋለች። ግን ቲም ከ2 ወር ሕክምና በኋላ በበሽታው ይሞታል። ደብዳቤው በለመዱት ሐረግም ይጠናቀቃል። እሱም በቅርቡ እንገናኛለን የሚለው ነበር። ከወራት በኋላ ጆን እንደ ሲቪል ሰው ወደ ቤቱ ይመለሳል። አንድ ቀን በከተማ ውስጥ ብስክሌቱን ሲያቆም ሳቫናን በቡና መሸጫ ሱቅ ውስጥ ያያታል። እንደገናም ይገናኛሉና ይተቃቀፋሉ። ቪዲዮውን ከወደዳችሁት ላይክ ማድረግና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ።